አሐዱ አምላክ አሜን። በቸርነቱና በምህረቱ በይቅር ባይነቱ ትላንትን በቸርነት አሳልፎ በእድሜያችን ላይ ይችን አዲስ ቀን በልግስና ጨምሮ የሰጠን በልግስና ውስጥ ንፍገት የሌለበት አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ሁሉ ስሙ ለዘላለም የተባረከ የተመሰገነ ይሁንልን። ቅድስተ ቅዱሳን ንጽሕተ ንጹሐን ወላዲተ አምላክ ብርሃንን ያየንባት ማለዳችን እመቤታችን ቅድስት ድንግል ማርያም ክብሯ ታላቅ ነውና እንደ ክብሯ መጠን ስሟ በትውልድ ለዘላለም የተባረከ የተመሰገነ ይሁንልን። በ40ና በ80 ቀን የሥላሴ ልጅነትን አግኝታችሁ ሰማያዊ ዜግነትን የተጎናጸፋችሁ የቤተ ክርስቲያን ሀብት የሆናችሁ ክርስቲያኖች በሕያው አምላካችን በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን እስከ ሰዓት ቆያችሁ? መመስገን የሚገባው የነገስታት ንጉሥ የአማልክት ሁሉ አምላክ የሆነ አምላካችን ልዑል እግዚአብሔር ምሕረቱ፣ ቸርነቱ፣ ይቅር ባይነቱ በእኛ ላይ ብዙ ነውና ስለማይነገር ስጦታው ሁሉ በድጋሚ አምላካችን እግዚአብሔር የተባረከ የተመሰገነ ይሁንልን። ባለችን በጥቂት ደቂቃ አናበዛም። የምንነጋገርበት የትምህርታችን ርዕስ የሚሆነው አትብላ የሚል ነው። አትብላ እግዚአብሔር አምላክ እንዲያስተምረን የእርሱ መልካም ፈቃድ ይሁንልን። ኦሪት ዘፍጥረት ምዕራፍ 3 ላይ የምታገኙት ኃይለ ቃል ነው። ይህንን ኃይለ ቃል እንደመነሻ በመውሰድ ስለ ጾም የተወሰነ ነገር እንመለከታለን። ጾም ማለት ምንድነው? የጾም ጥቅሙ ምንድነው? የሚሉትን አጫጭር ፍሬ ሐሳቦችን እንመለከታለን። እግዚአብሔር አምላክ እንዲያስተምረን እንዲመክረን ለኛ የሆነውን ከዚህ ዓለም ክፋት ከዚህ ዓለም ተንኮል ምንድንበትን ቃሉን በልባችን ጽላት ላይ እንዲጽፍልን የእርሱ መልካም ፈቃድ ይሁንልን። እንግዲህ እግዚአብሔር ቃል ለነፍሳችን ምግብ ነው። ስጋ ካልበላ ካልጠጣ እንደሚደክም ሁሉ ነፍሳችንን በየጊዜው በየሰዓቱ ማግኘት ያለባትን የእግዚአብሔር ቃል ካልሰማችና ካልተመገበች ደካማ ነው የምትሆነው። በስጋ ያልበላ ያልጠጣ ሰው ይደክማል። ቢሮጥ አይቀድምም፣ ቢታገል አይጥልም። በነፍሳችን ልክ እንደዛ ነው። ቤተክርስቲያናችን በተለያየ ጊዜና በተለያየ ሰዓት ወቅታዊ የሆኑ ትምህርቶችን እድሜን ያማከለ ጊዜውን ያማከለ ወቅታዊ የሆነ ትምህርት የምታስተምረውን ነፍሳችን በየጊዜው ያንን የእግዚአብሔር ቃል ካልተመገበች ደካማ ትሆናለች። መንፈሳዊ ጉዞ ደግሞ ምንድነው? የውድድር ነው፣ ሽቅድድም አለበት። እኛ ጋር የሚዋጉ የሚታገሉ መናፍስት አሉ። እነዛን የማይታዩ በስጋዊ አይናችን ማናያቸውን መናፍስትን ለማሸነፍ እና ድል ለማድረግ የግድ ነፍሳችን ቃል እግዚአብሔር ልትመገብና ልትሰማ ግድ ይላል። ለዛ ነው ቅዱስ ዳዊትም የሰው ልጅ የመላእክትን እንጀራ በላ የሚለው። የመላእክት እንጀራ ይሄኛ የምንበላውን አይነት እንጀራ አይደለም። የነሱ እንጀራ ምስጋና ነው፣ ቃል እግዚአብሔር ነው። ስለዚህ እግዚአብሔር ቃል ስንሰማ መላእክትን እንመስላለን ማለት ነው። ነፍሳችን የእግዚአብሔር ቃል ስትመገን መላእክትን እንመስላለን። ስናመሰግን፣ ስንዘምር፣ ቅዳሴውን ስንሳተፍ፣ ስንቀድስ፣ ስናስቀድስ ማንን እንመስላለን? መላእክትን እንመስላለን ማለት ነው። ስለዚህ ለነፍሳችን ቃል እግዚአብሔር ወሳኝ ነው። የትኛውንም ስራ ከመስራታችን በፊት አስቀድመን ስለምንሰራው ስራ ማወቅ ያስፈልጋል። ስለ ጾም ከመጾማችን በፊት እንዴት ነው የምጾመው? የጾም ጥቅም ምንድነው? ያልጾመ ሰው እንደው የሚደርስበት አደጋው ችግሩ ምንድነው? የጾመ ሰው እስከ እግዚአብሔር ዘንድ ምን አይነት በረከት ነው የሚያገኘው የሚለውን እሱን አስቀድመን ልናውቅ ያስፈልጋል። አንድ የታመመ ሰው ሕክምና ቤት ሄዶ መድኃኒት ቢሰጠው ትእዛዝ ባይሰጠው በዚህ ሰዓት ውሰድ እንዲህ አድርግ የሚል ትእዛዝ ባይሰጠውና እንዲሁ ዝም ብሎ ቢወስደው ከሚያገኘው ጥቅም ይልቅ ጉዳቱ ያመዝናል። ስለዚህ ስንጾም እንዴት ነው ከምን ተጠብቀን ነው የምንጾመው የሚለውን ካላወቅን ጾማችን ከንቱ ይሆናል ማለት ነው። ስለዚህ በዚህ በኦሪት ዘፍጥረት ምዕራፍ 3 ላይ ከቁጥር 1 ጀምራችሁ ታሪኩን ስታነቡ ለትምህርታችን መነሻ የሆነውን ኃይለ ቃል እዛው ታገኛላችሁ። እግዚአብሔር አምላክ አዳምን ሰርቶ ጨርሶ ለሰው የሚገባውን ክብር ለአዳም የሚገባውን ክብርና ስልጣን ከሰጠው በኋላ በፈጠረው በ40ኛው ቀን ገነት አስገብቷል። መላእክት እልል እያሉ እያጀቡት ገነት ገብቷል። ገነት ካስገባውና ካስቀመጠው በኋላ እንዲሁ አልተወውም። እግዚአብሔር የሚዳኝበትን ሕግ ሰጠው። እሱም ዕፀ በለስን አትብላ፣ በበላህ ቀን ምን ትሆናለህ? ትሞታለህ። ዕፀ በለስን አትብላ፣ በበላህ ቀን ምን ትሆናለህ አለው? ትሞታለህ አለው። ስለዚህ ይህ አዋጅ
ይህ ሕግ ለሰው ልጅ ለመጀመሪያ ጊዜ ከእግዚአብሔር አፍ የወጣው ለሰው ልጅ የተሰጠ ሕግ ነው፣ አትብላ የሚለው። ይህንን ይዛ ነው ቤተክርስቲያናችን ከ7 ዓመት ጀምሮ ያለ ክርስቲያን ሁሉ 7ቱን አጽዋማት የአዋጅ አጽዋማትን እንዳይበላ እንዲጾም ታዛለች። የማንን ሕግ ይዛ? እግዚአብሔር አምላክ ያስተላለፈውን ሕግ ይዛ። ስለዚህ ጾም የመጀመሪያ ለሰው ልጅ የተሰጠ ሕግ ነው ማለት ነው፣ ለመጀመሪያ ጊዜ። ለዛ ነው ክርስቶስን በማቴዎስ ወንጌል ምዕራፍ 4 ላይ ስታነቡ የሰው ልጅ የሚኖረው በእንጀራ ብቻ አይደለም ከእግዚአብሔር አፍ በሚወጣው ቃል ጭምር እንጂ አለ። አስተውሉ። በምንድን ነው አለ? የሰው ልጅ በሚበላ እንጀራ ብቻ ሳይሆን ከእግዚአብሔር አፍ በሚወጣው ቃል ጭምር እንጂ። ያቺ ከእግዚአብሔር አፍ በሚወጣው ቃል ጭምር እንጂ የተባለች ቃል የትኛዋ ናት? አትብላ የተባለችዋ ቃል ናት። ሊቃውንቱ አገናኝቶ ይናገራሉ። ከእግዚአብሔር አፍ የወጣው ቃል አትብላ የሚለው ለማን የተሰጠ? ለአዳም። በአዳም በኩል ለዓለም ሁሉ የተሰጠ ሕግ ነው። ለዓለም ሁሉ የተሰጠ በረከትን ለማግኘት ሕይወት ለማግኘት ለሚናፍቅ ለክርስቲያን ለዓለም ሁሉ የተሰጠ ሕግ ነው አትብላ የሚለው። ስለዚህ ጾም ማለት አለመብላት ነው። ጾም ማለት መከልከል ነው። ከምንድን ነው የምንከለከለው ስንል ሁላችንም ስለምናውቀው በማሳጠር ሰዓቱ ሲደርስ ከሚበላ ከሚጠጣ ነገር እንከላከላለን፣ አንበላም። ቀኑ ወይም ደግሞ ሳምንታቱ ወይም ደግሞ ወራቱ እስኪደርስ ደግሞ ከወተት ውጤቶች ከእንቁላልና ከስጋ ምንላለን? እንከለከላለን። ይሄ ሁላችንም የምናውቀው ጾም ነው። ይህ ጾም የሚፈታ ጾም ይባላል። አሁን የነገርኳችሁ ይፈታል፣ የሚፈታ ጾም ነው። ሰዓቱ ሲደርስ እንበላለን፣ ይፈታል። ቀኑ ወይም ደግሞ ወራቱ ሲደርስ ስጋም እንቁላልም እንበላለን፣ ይፈታል። ይሄ የሚፈታ ጾም ነው። ስለዚህ ጉዳይ ሁሌም የምንማረው ነው። በሳምንቱ በየጊዜው ጾም በገባ ቁጥር ቤተክርስቲያናችን ስለዚህ ታስተምራለች። አትብላ የሚለውን አትርሱት። ይሄ የሚፈታ ጾም ነው። እንጀራ ከመብላት ስጋም ከመብላት ውሃ ከመጠጣት የምንጾመው ጾም የሚፈታ ጾም ነው። ትኩረት የምናደርገው ሁላችንም ልናውቅና ግንዛቤ ሊኖረን የሚገባ የማይፈታ ጾም ላይ ነው። የማይፈታ ጾም አለ። እሱን ስንጾም ጾሙ ትክክለኛ ጾም ይባላል። አሁን እኔና እናንተ ትክክለኛ ጾም ነው ሙሉ ጾም ነው የምንለው እስከ 9 ሰዓት ስለ ጾምን እስከ 11 ሰዓት ስለ ጾምን ነው። እሱ አይደለም ዋናው ጾም። የማይፈታ ጾም አለ። አፋችን እንደጾመ አይናችን ሊጾም ይገባል። ይሄ የማይፈታ ጾም ነው። ሆዳችን ከመብላት ከመጠጣት እንደጾመ አይናችን ሊጾም ይገባል። ቅዱስ ያሬድ እሱ ነው ያስቀመጠው በድጓ መጽሐፉ ላይ። አይን ሊጾም ያስፈልጋል። አፋችን ብቻ አይደለም ይጾመው። አይን ይጾም ክፉ ከማየት አይጾ ከማመንዘር በሰው ሀብትና ንብረት ላይ ከማሳረፍ ወንድ ሌላ ሴት ከማየት ከሚስቱ ውጭ ከማየት ሴትም ልክ በተመሳሳይ መልኩ። ስለዚህ አይናችን ሊጾም ይገባል። ይሄ የማይፈታ ጾም የሚባለው ይሄ ነው። የማይፈታ ሁሌም ከኃጢአት አይናችን ሊጾም ያስፈልጋል ማለት ነው። እንዲህ ሆነን ስንጾም ጾማችን ትክክለኛ ጾማችን ሙሉ ጾም ይባላል። ሌላ አንደበታችን ሊጾም ያስፈልጋል። አንደበታችን ተናግረን ሰው ከማስቃየም እግዚአብሔርን ከማሳዘን ነፍሳችንን የሚጎዳ ነገር ከመናገር አንደበታችን ሊጾም ያስፈልጋል። ሌላ ጆሮአችን ሊጾም ያስፈልጋል። ጆሮ እየሰማችሁ ነው አላችሁ? ጆሮ ሊጾም ያስፈልጋል። ይሄ አፍ ብቻ አይደለም የሚጾመው። ጆሮ ክፉ ከመስማት፣ ሐሜት ከመስማት፣ ወሬ ከመስማት፣ የመናፍቃንን ዘፈን ከመስማት፣ የመናፍቃንን እንክርዳድ የተሞላበትን ትምህርት ከመስማት፣ ዘፈን ከመስማት፣ ጭፈራ ከመስማት ጆሮአችን ይሄ ሊጾም ያስፈልጋል። ይሄ የማይፈታ ጾም ነው። የማይፈታ ጾም ሁሌም የምንቆጠበው፣ ሁሌም የምንርቀው፣ ሁሌም የማንበላው ጾም ይሄ ነው። ሌላ እጃችንም ይጾም ይላል። እጅ መጾም አለበት። ሰው ከመደብደብ፣ የሰው ደም ከማፍሰስ፣ አጥንት ከመከስከስ፣ ቢላው አንስቶ ሰው ከማረድ የምናየው እሱ ነው። ዛሬ የምናየው እሱ ነው። አባት ልጅን ይገላል፣ ልጅ አባትን ይገላል። እጃችን ሊጾም የእጅ አለመጾም ኢትዮጵያን የደም ምድር አደረጋት። የእጅ አለመጾም፣ የአንደበታችን አለመጾም። ስለዚህ አንደበታችን እጃችን ከጾመ ኢትዮጵያ ሰላም ትሆናለች። ስለዚህ እጃችን ሊጾም ያስፈልጋል። የሰው የሆነውን ሀብትና ንብረት ከመሰብሰብ፣ ከመስረቅ፣ በሰው ላይ ለመፍረድ ከመቀሰር እጃችን ሊጾም ያስፈልጋል። ይሄ ጾም ትክክለኛ ጾም ይሄ ነው። እንዲሆነ ስንጾም ትክክለኛ ጾም የሚባለው። ሌላ ልባችንም ሊጾም ያስፈልጋል። ልባችን ቂም ከማርገዝ፣ ተንኮል ከመሸከም ልባችን ሊጾም ያስፈልጋል። ልባችን የይቅርታ ልብ ሊሆን ያስፈልጋል። በእውነት
ልባችን በትህትና የተሞላ ልባችን በቅድስና የተዋበ በፍቅር ያጌጠ ሊሆን ያስፈልጋል። ልባችን እንደዚህ ሆኖ መላ ሕዋሳቶቻችን ሁሉ ሲጾሙ ተባብሮ እንጀራ የጾምነው ጋር ተባብሮ ስጋ ከጾምነው ጋር ተባብሮ ጾማችን ትክክለኛ ጾም ይባላል። እንደዛ ሳንሆን ሕዋሳቶቻችን ሳይጾሙ እንጀራ በመጾም ብቻ ትክክለኛ ጾም ነው ማለት አንችልም ነው። እግዚአብሔርም እንዲህ አይነት ጾም አይቀበልም። እግዚአብሔር እንዲህ አይነት ጾም አይቀበልም። ስትጾሙ እንደው ከነበደላችሁ አትጾሙ ይላል በዚህ ትንቢተ ዮናስ ላይ ሀገረ ገዢው ያስተላለፈው ቃል ነው። ስትጾሙ አለ ከነ ችግራችሁ አትጾሙ፣ ከነ በደላችሁ አትጾሙ አለ። ስለዚህ ስንጾም ካለ በደል ነው መንጾም ያለብን። ይሄ ቅበላ የሚባለው አለ አይደል? የምናውቀው ቅበላ። አሁን ቅበላ ማለት ለእኔና ለእናንተ ዛሬ ስጋ መብላት ነው ቅበላ የሚባለው። እሱ አይደለም ቅበላ ማለት። ቅበላ ማለት ለምን ጾመው ጾም ዝግጅት ማድረጊያ ቀን ነው። ለምን ጾመው ጾም የምንዘጋጀው ነው። እንዴት መጾም እንዳለብን ምንማርበት፣ የጾም ጥቅሙ ምን እንደሆነ የምናውቅበት፣ ለምን ጾመው ጾም ቅድመ ዝግጅት የምንጨርስበት፣ ተዘጋጅተን የምንጠብቅበት እሱ ቅበላ ይባላል። ለምሳሌ ሙሽሪት ሙሽራውን ለመቀበል ትዘጋጃለች አይደል? ትዘጋጃለች። ለዚህ ነው ቅዱስ ዮሐንስ አፈወርቅ ኦሪት ዘፍጥረትን ለሕዝቡ በዚህ በሁዳዴ ጾም ለሕዝቡ በሚያስተምርበት ሰዓት ጾምን በሙሽራው መሰለ። ጾምን በመሰለ አልኩኝ፣ በሙሽራው ጿሚዎችን ደግሞ በሙሽሪት። ሙሽሪት የሙሽራውን መምጣት እንዲሁ ሳትዘጋጅ አይደለም የምትጠብቀው። ሻወር መውሰድ ካለባት ወስዳ፣ ልብሷን ማጠብ ካለባት ለብሳ፣ አዳዲስ ልብስ መግዛት ካለባት ገዝታ በደስታ የሙሽራውን መምጣት ትጠብቃለች። ጿሚዎችም እንደዛ ሊሆን ያስፈልጋል። በሙሽራ የተማሰለውን ጾም ሲቀበሉ ተዘጋጅተው፣ ሙሽሪት ሙሽራውን ስትቀበል ገላዋን ታጥባ ልብሷን ንጹህ አድርጋ በንጹህ አዳራሽ ላይ ተቀምጣ ሙሽራውን እንደምትጠብቅ ሁሉ እኔና እናንተም ጾምን ለመቀበል ንጹህ ልንሆን ያስፈልጋል ነው። ንጹህ ልንሆን፣ ንስሐ ያልገባ ንስሐ ገብቶ ጾምን ሊጾም ያስፈልጋል። ከነ ኃጢአታችን የጾምነው ጾም ጥቅም ስለሌለው እግዚአብሔር አይቀበለውም። ይሄ እውነት ነው፣ መጽሐፍ ላይ የተጻፈ ነው። እናንተ ልመናን ብታበዙ እኔ አልሰማችሁም አለ ኢሳይያስ 1 ላይ። ጩኸት ልመና ብታበዙ አልሰማችሁም፣ ምክንያቱም እጆቻችሁ ምን ተሞልተዋል? ደምን ተመልተዋል። ክፉ ስራችሁን ከዓይኔ ፊት አስወግዱ፣ መልካም መስራትን ተማሩ ይላል። ስለዚህ የጸለይነው ጸሎት፣ የሰራነው መልካም ስራ፣ የጾምነው ጾም ወደ እግዚአብሔር ደርሶ በረከት ይዞ እንዲመጣ ከተፈለገ እኛ ንስሐ ገብተን ልንጾም ያስፈልጋል። ከንቱ ጾም እንዳይሆን፣ ከንቱ ልፋት እንዳይሆን፣ ከንቱ ድካም እንዳይሆን ጾመን ጾማችን እንዲሁ ዝም ብሎ ከደመና በታች የሚቀር ብትን የሆነ ጾም እንዳይሆን ወደ እግዚአብሔር የሚደርስ ከእግዚአብሔር ዘንድ ምሕረትን ይዞ የሚመጣ ለሀገራችን ለምድራችን ሰላምን የሚያውጅ እግዚአብሔር አምላክ የምሕረት ፊቱንና እጁን ወደኛ እንዲዘረጋ እንዲያደርግ ከተፈለገ ስንጾም ከነበደላችን አንጾም። የተጣላ ካለ ይታረቅ። ያስከፋነውን ወላጆቻችን ይቅርታ ልንጠይቅ ልንታዘዝ፣ ሲጠሩን አቤት ሲልኩን ወዴት የምንል ቅን ታዛዥ ልንሆን ያስፈልጋል። የምንታዘዝ መልካም ማንነት ያለን ቤተክርስቲያናችን እሱን ነው የምታስተምረው። እንደዛ ሆነን የጾምነውን ጾም እግዚአብሔር ይቀበላል። የማን እንደተቀበለ? የአቤል መስዋዕት እንደተቀበለ ተመልከቱ። ኦሪት ዘፍጥረት ምዕራፍ 4 እና ኩፋሌ ምዕራፍ 4 አንብቡ። አቤልና ቃየል ለእግዚአብሔር መስዋዕት አቀረቡ። አስቀድሞ ወደ አቤልና ወደ መስዋዕቱ ተመለከተ ይላል። አስቀድሞ ማንን ያየ? አቤልን ካየ በኋላ አቤል ያቀረበውን ተመለከተ። ጾማችን ከመቀበሉ በፊት እግዚአብሔር ማንን ያያል? እኛን ያያል። አስቀድሞ እኛን ነው የሚመለከተው። ጾሙ ከማን ነው የመጣው? ዝማሬው ከማን ነው የወጣው? አገልግሎቱ ከማን ነው? ያያል እግዚአብሔር። ውሃውን ሳይሆን አስቀድሞ እግዚአብሔር ምንጩን ይመለከታል። ምንጩ ቆሻሻ ከሆነ ውሃውን ቆሻሻ መሆኑ አይቀርም። ስለዚህ እኛ ምንጮች፣ እኛ የምንጾመው፣ እኛ የምንጸልየው፣ እኛ የምናገለግለው እኛ አስቀድመን ከማገልገላችን ከመጾማችን እንዲያው በፊት ውስጣችን ንጹህ ሊሆን ይገባል። ንጹህ ሊሆን እውነተኛ ጾም እሱ ነው። እውነተኛ አገልግሎት እሱ ነው። እውነተኛ ጸሎት እሱ ነው። ስለዚህ ውስጣችን የነጻ ሊሆን ያስፈልጋል። ንጹህ የሆነ ሙሽሪት ሙሽራውን ስትጠብቅ ንጽህናዋን ጠብቃ እንደሆነ ሁሉ እኛም ከመጾማችን በፊት አስቀድመን የእግዚአብሔር ልጆች ያለ ይቅርታ ያለ ፍቅር የጾምነው ጾም ከንቱ ስለሆነ የይቅርታ ሰዎች ልንሆን ያስፈልጋል። የትህትና ሰዎች ልንሆን ያስፈልጋል። እናንተ ስትጾሙ
እንደ ግብዞች አትሁኑ እንዳለ ተቀቡ እንዳለ እሱም ፍቅር ነውና የፍቅር ሰዎች ልንሆን ያስፈልጋል። የማቴዎስ ወንጌል ምዕራፍ 6 አንብቡት። ስለዚህ የፍቅር ሰዎች ልንሆን ያስፈልጋል። የፍቅር ሰዎች አትብላ አይደል የትምህርታችን ርዕስ? አትብላ ነው። የሰውን ስጋ በሐሜት አለመብላት፣ የሰውን ደም በሐሜት አለመጠጣት፣ አለመብላት። እንዲህ ሆነን ስንጾም ጾማችንን እግዚአብሔር አምላክ እንደ አቤል መስዋዕት ደስ ብሎት ይቀበላል ማለት ነው። ስለዚህ ጾም ብዙ ጥቅም አለው። በመሰረቱ ቤተክርስቲያናችን እንዲያው ስጋ እንዲደክም ብቻ አይደለም ጾም የምትለው፣ እኛን ለማድከም ብቻ አይደለም ጾም የምትለው። ጾም ይዞት የሚመጣ በረከት ስላለ ጥቅም ስላለው የጾም ጥቅም ብዙ ነው በእውነቱ። አንደኛ የስጋ ፍላጎታችንን ያደክማል። ሰው የስጋ ፍላጎቱ ካልደከመ ምንድነው አይጸድቅም። የስጋ ፍላጎታችን ካልደከመ መጽደቅ አንችልም። ምክንያቱም ስጋ ካልደከመ በነፍስ ላይ ጉልበት ያገኝና መንፈሳዊ ስራ እንዳንሰራ ያደርጋል። ይሄ የሚበረታ ኃጢአት እንድንሰራ የሚገፋፋን የስጋ ኃይል፣ የስጋ ጉልበት፣ የስጋ ምኞት፣ የስጋ ፍላጎት የሚደክመው ከኛ የሚርቀው ስንጾም ነው። ስንጾም እግዚአብሔር ማሰብ እንጀምራለን። ስንጾም ነፍሳችንን ማሰብ እንጀምራለን። ስንጾም ስለ መንግስተ ሰማያት ምን ልስራ ማለት እንጀምራለን። ስንጾም የትህትና ሰዎች እንሆናለን። ስለዚህ የማይጾም ሰው መንግስተ ሰማያትን አይገባም፣ አይወርስም። ይሄንን በአንደኛው ቆሮንቶስ ምዕራፍ 8 ቁጥር 8 ላይ ተመልከቱ። መብልና መጠጥ ወደ እግዚአብሔር ምን አይለንም አያደርስንም አለ። የሚበላ የሚጠጣ በጠዋትም እንደው ተኝቶ ትኩስ ዳቦ የሚታየው ካልበላ የኖረ መስሎ የማይታይ ለሱ መኖር ማለት መብላት፣ ለሱ መኖር ማለት መጠጣት፣ መስከር፣ ጠዋትም ከሰዓትም እንዲሁ መሸጠባ ለሆድ ብቻ የሚኖር እሱ ሀገሩ ሁሉ ምድራዊ ነው የሚለው በፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ስታነቡ አሁንም እያለቀስኩኝ እናገራለሁ፣ ብዙዎች ለመስቀሉ ጠላት ሆነው ይመላለሳሉ። እነዚህ ሰዎች ሆዳቸውን እንደ አምላካቸው የሚቆጥሩ ነውራቸውን እንደ ክብራቸው የሚቆጥሩ ሰዎች ናቸው አለ። እኛ ግን ሀገራችን የት ነው አለ? በሰማይ ነው። ስለዚህ ሆዳቸውን እንደ አምላካቸው የሚቆጥሩ የሚንከባከቡ የሚያስታውሱ እግዚአብሔርን ረስተዋል፣ እግዚአብሔር ዘንግተዋል፣ ነፍሳቸውን ረስተዋል፣ መንግስተ ሰማያትን ረስተዋል። እነሱ ሁሌም የሚያስቡት ስለ ሆድ፣ ስለሚበላ ስለሚጠጣ ነገር ብቻ። ይሄ የአሳማ ህይወት ነው በእውነቱ። ይሄ ፈረስን መምሰል ነው፣ እንስሳን መምሰል ነው። ስንጾም መላእክትን ነው የምንመስለው፣ ካልጾም ደግሞ እንስሳን ነው የምንመስለው። ካልጾምን እንስሳ አራዊት ነው የምንመስለው። ለሆድ ብቻ የሚኖረው ሌላ ሐሳብ የለውም። እንስሳ እጸድቃለሁ ብሎ አያስብም፣ እኮነናለሁ ብሎ አያስብም። ቢያስብ የሚያስበው ስለ ሆድ ነው። ስለዚህ ስለ ሆድ ብቻ የምናስብ የእግዚአብሔር ልጆች ስለ ዓለማዊ ስልጣን፣ ስለ ዓለማዊ ክብር፣ ስለ ዓለማዊ ዝና፣ ስለ ገንዘብ ብቻ፣ ስለ ሆድ ብቻ የምናስብ ከሆነ እንስሳን እንመስላለን። የእውነት እንስሳን ነው የምንመስለው። ስለዚህ ስንጾም ደግሞ መላእክትን እንመስላለን ማለት ነው። ስንጾም መላእክትን እንመስላለን። ስለዚህ እንዲህ ሆነን ስንጾም ጾማችን ጥቅም ይዞ ይመጣል ማለት ነው። ሌላው ጾም ብዙ ጥቅም ነው ያለው። በውስጣችን አድሮ የሚያሰቃየንን አጋንንት ያስወጣል ጾም። ትዳራችን የሰላም ትዳር እንዳይሆን፣ የወለድናቸው ልጆች ለቁም ነገር ለፍሬ እንዳይበቁ፣ ቤታችን የሰላም ሳይሆን የጠብ ምንጭ ሲኦልን እስኪመስል ድረስ የንጭንጭ የንትርክ እንዲሆን ያደረገውን አጋንንት ከውስጣችን አስወጥቶ ይሰዳል። የማርቆስ ወንጌል ምዕራፍ 9 ስታነቡ እሱን ነው የምታገኙት። ክርስቶስ ለሐዋርያቱ ስልጣን ሰጠ። ምን የሚል? በሰው ልጅ ላይ ያደረውን ርኩስ መንፈስ እንዲያስወጡ፣ የታመሙትን እንዲፈውሱ፣ ሙታንን እንኳን እንዲያስነሱ እግዚአብሔር አምላክ ክርስቶስ ስልጣንን ሰጥቷል። ብዙዎችን ከፈወሱ ካዳኑ በኋላ በአንድ ብላቴና ላይ ያደረውን ርኩስ መንፈስ ግን ሊያስወጡ አልቻሉም ሐዋርያቱ። ስለዚህ ጥያቄ ተፈጠረባቸው። ክርስቶስ ከተራራ እስኪወርድ ድረስ ጠብቀው ክርስቶስን ጠየቁት። ንገረን፣ ብዙ ሰዎችን አድነናል፣ ፈውሰናል፣ በዚህ ልጅ ላይ ያደረውን ርኩስ መንፈስ ግን ልናስወጣ አልቻልንም አሉት። አልቻልንም። ምንድነው ሚስጥሩ? ስልጣን ሰጠህን፣ በዚህ ልጅ ላይ ያደረውን ርኩስ መንፈስ አጋንንት መንፈሱን የክፉን መንፈስ ልናስወጣ አልቻልንም አሉት። እውነት እላችኋለሁ ይህ ወገን አለ አብሮ አደግ ስለነበረ ይህ ወገን በጾምና በጸሎት ካልሆነ በቀር አይወጣም። ከኛ እንዲርቅ የምንፈልገው ክፉ ነገር አለ። ያልራቀው ምንድነው? ስለማንጾም። እውነተኛውን ጾም ስለማንጾም የጀመርነው ትዳር የሰላም ትዳር ይሆናል ብለን የፍቅር ትዳር ይሆናል ብለን የጀመርነው ትዳር የብጥብጥና የንትርክ የሚሆነው ምንድነው? ቤቱ ላይ ጾም የለማ። ሚስቱ ብትጾም ባሏ አይጾም፣ ንትርክ አለ። ስለዚህ ይሄንን
ሰላማችን እንድናጣ ያደረገውን ተቆራኝቶ ከኛ ጋር ሰላማችን ያሳጣውን ጤና ያሳጣውን አጋንንት የሚያስወጣው ጾም ነው። 10 እና 5 ዓመት ጸበል ቦታ ላይ እንደው ቁጭ ብለው ማይፈወሱ ሰዎች አሉ አይደል? ለምንድን ነው እነሱም ይፈወሱ መስሎ የሚታያቸው? በጸበል መጠጣትና በመጠመቅ ብቻ። በሱ አይወጣም። አጋንንት መጥፎ ነው፣ ጠላት ነው፣ አይወጣም በቀላሉ። ስለዚህ ጾም ሊጨመር ያስፈልጋል። የእውነት ካልጾም ነው ፈውስ የለም። የትኛውም ቁጥር በዜሮ ሲባዛ ምንድነው የሚሆነው? ዜሮ ነው። ለምን? እንደው ከዜሮ ጋር ነው የተባዛ። ዜሮ ታደርጋለች። የትኛውንም ቁጥር ባዶ ታደርጋለች ዜሮ። ጾምን ከንቱ የሚያደርጉ እንዳልጾሙ ሰዎች የሚያደርጉ ነገሮች አሉ። አንደኛው ትዕቢት ነው። ትዕቢት ከኔ በላይ ማን አለ? ከኔ በላይ ማን ጿሚ አለ? የሚል ትዕቢት በውስጣችን ካለ ምንም ብንጾም እመኑኝ የእግዚአብሔር ልጆች እጃችንና ጉልበታችን ደም እስከሚያንጠፈጥፍ ድረስ ውስጣችን መረን እስኪሰማ ድረስ 13 ሰዓት እንኳን ብንጾም ውስጣችን ላይ ትዕቢት ካለ እግዚአብሔር አምላክ አይቀበለውም። ስለዚህ ምን ያስፈልጋል? ትህትና። ስንጾም ከትህትና ጋር ሁሉ ልንጾም ያስፈልጋል። የሉቃስ ወንጌል ምዕራፍ 18ን ስታነቡ እሱን ነው የምታገኙት። 2 ሰዎች ሊጸልዩ ወደ ቤተ መቅደስ ወጡ። አንደኛው ፈሪሳዊ፣ አንደኛው ደግሞ ቀራጭ። ፈሪሳዊ ሲጸልይ ራሱን ከፍ እያደረገ በትዕቢት ሆኖ ራሱን ከፍ እያደረገ ጸለየ። ቀራጩ ደግሞ ራሱን ዝቅ አድርጎ ሰማይን እንኳን ለማየት እንደው ድፍረት አይኖረኝም፣ ኃጢአተኛ በደለኛ ነኝ፣ ማደሪያህ ነው እያለ ምድር እየተመለከተ እኔን በደለኛውን ኃጢአተኛውን ይቅር በለኝ እያለ ጸለየ። እውነት እላችኋለሁ ራሱን ከፍ ካደረገ ከፈሪሳው ይልቅ ራሱን በትህትና ዝቅ ያደረገ ቀራጩ ጽድቅን አግኝቶ ወደ ቤቱ ተመለሰ ይላል። ስለዚህ የጾምነው ጾም በእግዚአብሔር ዘንድ ተቀባይነት እንዲኖረው ከተፈለገ ራሳችን ዝቅ ልናደርግ ያስፈልጋል። እግዚአብሔር ትሑታንን ያከብራል አይደል የሚለው ያዕቆብ ምዕራፍ 4 ላይ ትሑታንን ያከብራል፣ ትዕቢተኞችን ደግሞ ምን ይላል? ያዋርዳል። ማን እንደተዋረደ? ዲያብሎስ እንደተዋረደ። ትዕቢት ታዋርዳለች፣ ትህትና ክብርን ታመጣለች። ክብርን ይዛው ነው የምትመጣው ትህትና። ስለዚህ ስንጾም ከትህትና ጋር በቃ እኔ ኃጢአተኛ ነኝ ማመን እኮ ነው። ማመን ነው ኃጢአተኛ እንደሆነን ማመን። ያልበደልነው በደል አለ እንዴ? ያልሰራነው ኃጢአት አለ? እንዲሁ በተግባር ባንፈጽም ያልተናገርነው የኃጢአት አይነት አለ? በመናገር እንኳን ባንፈጽም ያላሰብነው የኃጢአት አይነት አለ? ስለዚህ እኛ ኃጢአተኛ በደለኛ ምንም ያስመካ ቅድስና አለ? ስለዚህ ራሳችን በትህትና ዝቅ አድርገን ጌታ ሆይ ጸሎቴን ልመናዬን አንተ በምህረት በቸርነት ተቀበል፣ ንጹህ አይደለሁም አውቃለሁ በደለኛ ነኝ ኃጢአተኛ ነኝ እያለን የምንጾም ሰዎች ልንሆን ያስፈልጋል። ሌላው ፍቅር፣ በፍቅር ሆነን ልንጾም ያስፈልጋል። ያለ ፍቅር የተጾመ ጾም ከንቱ ስለሆነ በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምራችሁ ስታነቡ ፍቅር ግን ከሌለኝ ከንቱ ነኝ ይላል። የሰውን ቋንቋ ሁሉ ባውቅ ዓለም ላይ የሚነገረውን ቋንቋ ሁሉ ችዬ ብናገር ብሰማ ከሰው ቋንቋ ልፍ የመላእክትን ቋንቋ እንኳን ብችል ከእምነት የጽናት የተነሳ ተራራውን ባፈልስ ስጋዬንም ለእሳት ማቃጠል አሳልፌ ብሰጥ ያለኝን ሀብትና ንብረት ለሌላቸው ለድሆች ብሰጥና ባካፍል አለ። ፍቅር ግን ከሌለኝ ምንድነኝ አለ? ከንቱ ነኝ። ስለዚህ ያለ ፍቅር የተደረገ ነገር ሁሉ ቀሪ ነው ማለት እኔ ክንፍ እንደሌለው አይነት ሳሞራ። ስለዚህ በፍቅር የተጣላን ካለን ይቅርታ መጠያየቅ ምን ችግር አለ? ይቅር በለኝ በድያለሁ፣ ተበድላችሁም ቢሆን እንኳን በድያለሁ ብሎ ይቅርታ መጠየቅ የአንድ ደቂቃ ስራ ማለት ነው። አንድ ደቂቃ ራሱ ወስድ። ስለዚህ በፍቅር ሆነን ልንጾም ያስፈልጋል። በፍቅር ሆነን እንደዛ ሆነን ስንጾም እግዚአብሔር አምላክ ጾማችንን ይቀበላል፣ የልባችንን መሻት ይፈጽማል፣ ሀገራችንን የሰላም ሀገር ያደርጋል ማለት ነው። ስለዚህ በዚህ ላይ እናበቃለን፣ አላበዛም። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተባረከ የተመሰገነ ይሁንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየ